ሃይሚ ምርጥ ልጅ ናት በጣም ቤተሰብ እናንተ ከቪዲዮ ከምታዩት በላይ ምርጥ ልጅ ናት። እኛ በጣም በብዙ መንገድ ስለምናውቃት ነው። አንደኛ ነገር ሴት ልጅ ነች። ሴት ልጅ ደግሞ ትንሽ ነገር ነው ይበቃት። ታግሳለች እንዴ ሃይሚ ከዚህ በጣም እኮ ታግሳለች። ይሄ ስለማይገባት ነው። እኛ ለብሩኬም ይሄን ነገር እንድትቀየመን እኛ ላንተም ለማስተካከል ይሄን የነገ ህይወታችሁ እንዳይበላሽ ነው። የለፋችሁለት ፍቅር እንዳይበላሽ ነው። አንተ ደግሞ ቅር የማይገባም ይሄ ነገር እኛ እንደውም ትላንትና ቪዲዮ ላይ አላወራንም እንጂ እኔና ማቲ ራሱ ያው እንደምንም እኮ አሁን እኮ የውሸት ሳቅ እየሳቀች አሁንም እኮ ሃይሚ በጣም እየተጎዳችን ቢሆን አንዳንድ የሰው እኮ ለማስመሰል ቢሆን ይስቃል። የሰው ሲስቅ ማለት ነው ቤተሰብ እየተናደደ የሚስቀው ሳቅ ያስታውቃል። በቃ የውሸቱ የሚስቀው ሳቅ ማለት ነው። እና እሷ ደግሞ በጣም እውነት ተጎድታለች። ሃይሚ ተጎድታለች። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። የኛ የውድ የጨረቃ ፋሚሊዎች ማቲሻ ሰላም ብላችሁ። ሰላም ውድና የተከበራችሁ የኛ ውድና የተከበራችሁ የጨረቃ ፋሚሊዎች እዚህ ድምጽ ጨምሮ እንዴት ናችሁ? አለን እግዚአብሔር ይመስገን። ጎሮሮ ተይዟል እና እንዴት ናችሁ? አንተ ጎሮሮኒ ጨጓራዬ ምን እናደርገዋለን እንግዲህ ዛሬ ጾም ነው እንግዲህ በምን እናውጣዋለን? እንዴት ናችሁ? በተረፈ ፋሚሊዎች ስራ እንዴት ነው? ቤተሰብ እንዴት ነው? አዳር እንዴት ነበር? ስራ እንዴት ነው? ቤተሰብ ሁሉ ሰላምና ሁሉ አማን አለን። እኛ ታውቃላችሁ እናንተ እንዴት ናችሁ? በያላችሁበት ሁሌም እንደምንለው እግዚአብሔር ሰላምታ አይለያችሁ። እንወዳችኋለን። የምናከብራችሁ የምትወዱን የምንወዳቸው የጨረቃ ፋሚሊዎች ጾም እየደረሰ ነው። በሁሉም ሃይማኖት በክርስቲያን በሙስሊምም እየደረሰ ነው። እግዚአብሔር ይመስገን። ለዚህ እንኳን አደረሳችሁ ከወዲሁ እንኳን አደረሳችሁ ማለት እንፈልጋለን። እና ቤተሰብ በየቀኑ እየመጣን ነው። እናንተም ባላችሁት እየሞከርን ነው እና ብዙ የሚስተካከሉ ነገሮች ለማስተካከል እየሞከርን ነው ያለው ነገር ብቻ እግዚአብሔር ይመስገን። ትንሽ እንኳን ከመጀመሪያው ይሻላል በሚል ነው አይደል? ትንሽ እንኳን ነገሩ ወደ መጀመሪያ ባይሄድም ትንሽ ብቻ ብሩኬም ለማስተካከል ሃይሚም ለማስተካከል ትላንት ተናደን በቃ በብሩኬ በጣም ተናደን ነበር። ከልጅቷ ጋር ሌላ ግንኙነት የጀመረ መስሎን በጣም ተናደን ብዙ ነገር ተናግረናል። ቤተሰብ እናንተ ማይታችኋል። እና ብሩኬም ይሄን አይቶት የደበረው ይመስለናል። እኛ ምንም በሌላ ነገር አስበን ሳይሆን በቃ ቪዲዮን ካየን በኋላ ሃይሚ እንድትጎዳ ስለማንፈልግ ነው። እውነት ሃይሚ ምርጥ ልጅ ናት በጣም ቤተሰብ እናንተ ከቪዲዮ ከምታዩት በላይ ምርጥ ልጅ ናት። እኛ በጣም በብዙ መንገድ ስለምናውቃት ነው። ምርጥ ልጅ ናት ሃይሚ። እንደዚህ ስትሆን ማየት ስለማንፈልግ ያው ብቻ ከእግዚአብሔርም በታች ከናንተም ጋር በመሆን ለዚህ ያበቃችን እናንተም አላችሁ። ቅድሚያ ለእናንተ ነው የምንሰጠው የጨረቃ ፋሚሊዎች። ለዚህ መብቃታችንም እሷ ነች ብሩኬም እሷም ነች። እና አንደኛ ነገር ሴት ልጅ ነች። ሴት ልጅ ደግሞ ትንሽ ነገር ነው ይበቃት። ታግሳለች እንዴ ሃይሚ ከዚህ በጣም እኮ ታግሳለች። ይሄ ስለማይገባት ነው። እኛ ለብሩኬም ይሄን ነገር እንድትቀየመን እኛ ላንተም ለማስተካከል ይሄን የነገ ህይወታችሁ እንዳይበላሽ ነው። የለፋችሁለት ፍቅር እንዳይበላሽ ነው። አንተ ደግሞ ቅር የማይገባም ይሄ ነገር እኛ እንደውም ትላንትና ቪዲዮ ላይ አላወራንም እንጂ እኔና ማቲ ራሱ ይሄ ነገር እሷን ሊፈትናት እንዳይሆን ምናምን እያልን እያወራን ነበር። ግን የሚያመዝነው በጣም ልጅቷ ላይ ነው በጣም የሚያመዝነው። ለዛ ነበር ትላንትና በጣም እያወራን የነበረው። እንደዛ ተናደን ነው የመጣ ነው። ብሩክ ባረገው ነገር በጣም ተናደን ነበር። ለካ ብሩክ ደግሞ አንተ በጣም አርቆ እያሰበ ነው። አልነግሬህ ነው እኮ እኔ ይሄን ብሩክን አላውቀውም። እኛም እያለን ነው ጸበል እንወስደዋለን እያለን የነበር ነው እኮ በሴት ላይ ግራ ገብቶናል። እንዴት በሃይሚ ላይ እንደዚህ የሚጨክን ጭካኔ ያለው ወይ ምናምን ብለን አውርተን ነበር። እና ብሩክም ቢሆን ያው ነገሮችን ለማስተካከልም በእንደዚህ አይነት መንገድ መጠቀም አልነበረብህም። በሌላ ነገር ግን አንተ የሄድክበት ነገር አሪፍም ቢሆን ግን እንትኑ ይበልጣል። በሴት ጉዳቱ ይበልጣል። እቺ ልጅ ሴት ነች፣ ነገ ትጎዳለች። አይምሮ የሚባል ነገር ደግሞ አለ። ያው እንደምንም እኮ አሁን እኮ የውሸት ሳቅ እየሳቀች አሁንም እኮ ሃይሚ በጣም እየተጎዳችን ቢሆን አንዳንድ የሰው እኮ ለማስመሰልም ቢሆን ይስቃል። የሰው ሲስቅ ማለት ነው ቤተሰብ እየተናደደ የሚስቀው ሳቅ ያስታውቃል። በቃ የውሸቱ የሚስቀው ሳቅ ማለት ነው። እና እሷ ደግሞ በጣም እውነት ተጎድታለች። ሃይሚ ተጎድታለች ማቲ በጣም ተጎድታለች። በቪዲዮ ላይ እንዳየው ከሆነ ውስጧ የተጎዳለች ሃይሚ እኮ ከዚህ በላይም እኮ አሳልፋለች አይደል? አይ ብሩኬ ያረገው ነገር ትንሽም አሪፍ ቢሆንም እኔ መጀመሪያ ሊፈትናትም ቢሆን እንደዛ ሲሆን እወዳለሁ እያለችው ያን ሰዓት ቢነግራት አሪፍ ነበር። ይሄንን እንትን ነገር እኔ አሁን እንደዚህ ሴት ይዞ ከሚመጣ ማለት ነው
ድሮ አይታላ በዛ ቢሾፍቱ ዋተር ፓርክ ምናምን እየወሰደ ሲዝናን እና እነ ፍፄ አይኗን አስረዋት ምናምን በቃ እዛ ወስደዋት እዛ ይቅርታ ቢላት እንትን እያዝናና ቢጠይቃት እሱ ይሻለን ነበር ለኛ። ሴት ይዞ መጥቶ እንደዛ እየተኛችበት ምን እሷን እንትን ለማለት ቢሆን ራሱ እኮ መተኛታ የለባትም ልጅቷ። አንተ በአንተ ሐሳብ ልክ ሊሆን ይችላል፣ ግን እሷ ደግሞ የበለጠ ትጎዳለች። ሴት ልጅ ናት እኮ ለነገሩን ለመፍታት አቋራጭ ይርኩኝ እንደሚለው ከሆነ ሃይሚዬም ያው ብቻ አይተው እዛ ነገር እንትን እዛ ብዙ ሐሳብ ስትሆን እኮ የምታረገው ነገር ለአንተ እውነት ነው የሚመስል በቃ አሪፍ ነገር ነው የሚሆን መስለ፣ ግን ካደረ ከኋላ በኋላ ነው ይሄ ነገር ጥሩ ባለመሆኑ የምታውቀው። እኛ ጭራሽኛ ጸበልም እንወስዳለን ያለው ልጁ በቃ በየቀኑ እየተለወጠ ስለመጣ ነው እንጂ ማናቀው ብሩክ እየሆነ ስለመጣ ይሄ ነገር ብቻ ምን እንደሆነ ቤተሰብ ምን ሆኗል ብሩክ እኮ እያለ ነው እንዳለ አይታላ ኮሜንት በቃ ሌላ ሰው እየተቀየረብን ነው ብሩክ እንዲህ ነው ወይ እያለ እየመጣ እኛም ለዛ ነው እንደዛ እኔ ጭራሽ ብሩክ ሴት አልወለደውም እንደ እስከ ማለት እኮ ነው የደረስኩት እኮ እኔም ለዛ ነው ካሰብኩ ምን እንዳልከኝ እኮ ይሄ ለፈተና የሆነ ምናምን ስትለኝ እኔ እንደዚህ ሊፈተናትም ቢሆን በእንደዚህ አይነት ነገር ነበር መፈተን የነበረበት እና በሌላ ነገር ነው መፈተን የሚለው ይሄው አካሄድም ያው ሃይሚን ነገሩ ለመፍታት ቢሆንም ሃይሚ ደግሞ ተጎድታለች በዛ አይነት ነገር። ሃይሚ ትላንት አይታችኋል በጣም ተናዳ ምናምን ነበር ስመጣ እዚህ እንዳላገኘ ምናምን ብላው ነበር ይወጣችሁ። አረ በእናታችሁ እኛ እኮ ተሰቃየን፣ በማርያም ተሰቃየን። ቤተሰብ አንዱኛ ለማስተካከል ስማት ሌላ መከራ ላይ መከራ ብሩኬን ደግሞ መክረን ስንት ነገር ብለን ደግሞ እዚህ ስንመጣ ሃይሚ እንትን ትልናለች። ሃይሚ ደግሞ ወዳለው በቃ ምናምን ብላ ደግሞ ስመጣ ብሩኬ እኛ እኮ ግራ ተጋባን እኮ ግራ ተጋባ። አዎ ያስ እንዴት መሰለህ ነገሩ ያደረገው ነገር ቢያናደድም ያው ትላንትና እኮ መጨረሻ ላይ አሪፍ ነገር ነው ያደረገው። እንዴ መሰለህ ሁለታቸውን አንድ ላይ ተውትቶ መውጣት አሪፍ ነው። ለምን ትንሽ ነገርም ቢሆን እኮ ታወረ በመግባባት እኮ ትንሽ አሪፍ ይሆናል። ሁለታቸው ቁጭ ብሎ ቢያወሩት ነገሩ ወደ መፍታት ይሄዳል እኮ ወደ መፍታት ይሄዳል። እና ሰው በመሃላቸው ያቺ በመሃላቸው መግባት ሌላ ምንም የፈጠረችው ነገር እሱም አይተሃል አይደል ምን እያለ እንደነበረ። እኛ ሁለታችን እንዋደዳለን፣ በመሃላችን ሰው እየገባ ነው የሚበጠብጠን። ሰው እንዳታስገቡ በቃ ሁለታችሁ ፍቅር ሁኑ፣ ሰው አታስገቡ መሃላችሁ። ሰው ደግሞ መሃላችሁ ምንም ሆኑ እሷም አትመጣም። እሷ ደግሞ አሁን ትወልዳለች፣ ልጁ ይታያል። በቃ የሚበርድ ነገር ነው ይሄ ነገር። እነሱም ደግሞ በፍቅር ይመጣሉ ብለን ነው የምናስበው እኛ በፍቅር። አሁን ሃሚሌ እንደዚህ ሴት አመት እሷን ለማሳመን ከምትሞክር በፍቅር ሁሌ በቃ በየቀኑ እየለመንካት ቤት ውስጥ እየዋልክ ሌላ ቦታ ሳትሄድ እንትን ብትል ትንሽ ሴት ልጅ እኮ ለማባለ በልኩ ትንሽ ነገር ይበቃል። እኛ እህቶች አለን እኮ ከእህቶችም ከታላቅ እህቶችም ታናሽ እህቶችም ሊኖር ይችላል። ከእህቶችም እኮ እንማራለን አይደል? እና ሴት ልጅ ለማጽናናት ትንሽ ነገር ይበቃል። ብቻ ሁሉም ነገር ለማስተካከል ማለት ነው። ብሩኬ የሄድክበት መንገድ አሪፍ ቢሆን ግን ያው እሷ በዛ መንገድ አልተረዳችም ሃይሚ ማለት ነው። ሃይሚ እኮ ጥፋት የለባትም ታውቃለህ። አለባት እያልኩ አይደለም ሳይሆን አይደለም ጥፋት የለባት ምን ታርግሽ ከዚህ በላይ እሱ እኮ ግራ ተጋባው። አንደኛ ነገር እሷም የሁሉ የለፋችለት ፍቅር ከንቱ እንዳይሆን ነው። አንተ ምን ታረጋለህ? ቆይ ቪዲዮና ፎቶ ሲላክልህ ምን ታስባለህ? ብሩኬ እኔን ለመፈተን ነው ብለህ አታስብ። እሷ አታስብም እንዴ? ትጎዳለች እኮ በጣም። እኔ አሁን እህቴ ላይ ነገር ደርሶ ቢሆን እኔ በጣም ነበር ከሱ ጋር መጣለሁ እንዴ። ማንንም እህቱ ላይ እንዴ አንተ ትላለህ እህቱ ላይ ማንንም እንዲደርስ አይፈልግም እኮ እኛ ደግሞ ይሄን ነገር እንደዚህ አሁን ለማጋጋል ምናምን ሳይሆን ሃይሚም በቃ እሱ ላንቺ ያለው ቦታ ነው ይሄን ነገር እንዲያደርግ ያስገደደው። በቃ በጣም ስለሚወድሽ ተናግሯል። እሱም እንደምትወጂኝ ስትነግሪኝ ነው ይሄን ነገር በቃ ለማድረግ የወሰንኩት ለማቆም ያሰብኩት ይሄን ነገር ያለ እና አንቺን ስለሚወድሽ ነው። አንቺም እሱን ትወጂዋለሽ። ለምንድን ነው ማትስማሙት ነው እኔ ጥያቄ። እኛም ሁለታችሁም እኮ ትዋደዳላችሁ እናውቃለን፣ ግን ቪዲዮ ላይ ላለማስመሰል ነው። እሷም ለሱ ላለማስመሰል ነው በቃ እንደምትወድ በደንብ ላለማሳወቅ ምን ወዳለው ምናምን ስትለማመጠው ምን እንትን ይጎርብኛል ብላ አስባ ይሁን እሱም እንደዛ አስቦ ይሁን እኔ እንጃ፣ እኔ ግራ ገብቶኛል። እና ሁለታችሁ ተስማሙ፣ ሌላ ሰው አይምጣ። ካንቺ በላይ ደግሞ ሃይሚ ታውቀዋለች ከራሷ በላይ ብሩኬን ተሰለመታ። ነፍሴ አትጣሉ። ምንድነው የሚያጣላችሁ? ማንም እየመጣ ቤኪን ይወዛ ይወቅሰዋል። በቃ ምንም ማድረግ አይችልም እኮ በቃ እነሱ ከተጣሉ ቤኪ ምን ያርግሽ? አሁንም እኮ ካሜራማንም አለ እንዳለ ብሩኬ ሃይሚዬም አንቺ ብቻ እስቲ ካሜራማኑም አስቀምጠሹ ጠይቂው፣ ምን ተፈጥሮ ነው እንደዚህ ብለሽ ጠይቂውና ያለው ነገር ተረጂው። ያው አንቺ ከምትጎጂ ማለት ነው። እኛ ምንም ቢሆን ከሴት እናት አለን እህት አለን፣ ከሴት ጎን የምንቆም ብሩኬ ጥፋተኛ ሆኖ ሳይሆን ብቻ ይሄን ነገር ለማስተካከል ከሆነ ከሴት ጎን የምንቆመው
እህትና እናት ላይ መድረስ የማይፈልገው ነገር እንዲደርስባት አንፈልግም እኛ። ብቻ አንቺም ልጁን ጠይቂው፣ ካሜራማኑን ጠይቂውና ምን ተፈጥሮ ነበር ይሄ ነገር ለመሰናከል ነው ወይስ ሊፈተነ ነበር ወይ በልና ጠይቂው እስቲ። ይሄ ከየት የመጣ ነው? ምን ታስቡበት ነው? ምን ታስቡበት ነበር? አዩም አይታችኋል፣ እየደረሰች ነው ቀኗ እና ሁሉም ነገር እየተስተካከለ ይላል። ፋሚሊ እናንተ ምንም መጨነቅ የለባችሁ። ሁሉም በአቅሙ ይሞክራል። ሀብንም እኔ እያናገርኩት ነው፣ ማቲ ሙሺን እያናገረ ነው። ሙሺ በቃ የምታስበው ነገር እንዳለ ውዝግብ ብላለች። ቤተሰብ ያው እንዴ መሰል እንደዚህ አሁን ልጅ ያለው እስከሚባለስ እኔ ልጁ ይወለድ ምናምን ያለች እና ሙሺ እና ብቻ በጣም አስቀይማናለች ሙሺ። በቃ ባለፈው ስላልነገርናት በዛ ነገር ተናዳብናለች። ያንሳ ደግሞ ምን ብለን አሁን የሆነ ነገር ስንነግራት ራሱ አይገባኝም ሂዱ ነው የምትለን። በቃ የዛኔ ባለመናገራችን የሁሉ ነገር ይሄ ነገር እኔ ብትነግሩ ይኖሩ ነገሩ ወደዛ በትኩሱ ቋጫው ነበር። ምንም ሰብስቤ ቢሆን ቋጫው ነበር። አሁን ጋሽዬንም ከሆነ ጋሽዬንም እናናገራለን። ሌላ ቤተሰብ ልዩታንም አሁን የልጁ ባል ብናገኘው ብናወራው ደስ ይለኝ ነበር። ምንቴ እስቲ አሁን እሱን ነው የኛ ዓላማችን የልጅቷን ባል ማግኘትና አሁን ደግሞ ሃይሚን ማግኘት ነው ያለብን። ብሩክን ባለፈው በስልክ አግኝተነዋል። ሃይሚን አግኝተን በቃ ያለውን ነገር ማናገር ነው እና ቤተሰብ ሃይሚን አናግረን ያለውን ነገር ደግሞ መተን በቪዲዮ እንነግራችኋለን። ለማስተካከል ያቅማችንን እንሞክራለን። እኛ በልጅነት አንደበት ነው የሁሉ ነገር እያደረግን ብቻ ሁሉ ነገር አንዳንዴ የጀመርከው ነገር አንዳንዴ ሳይሳካልህ ሲቀር በጣም ያስጠላላ። ብቻ እንደምንም አድርገን እንሞክራለን እና ቤተሰብ ይሄ ነገር እንዲስተካከል ጸሎታችን ነው። እናንተም የልፋታችሁን እንድታገኙ የኛ ተው ችግር የለውም። እነሱ ብቻ በፍቅር ይምጡልን። የሁሉ የተከፈለበት ፍቅር ነገ መጨረሻው ወርቆ ሲቀር ያሳዝናል። ሃይሚም እንደዛ ሆኖ አሁን ሃይሚም ከተለያየ ሰው ጋር ብሩኬ ከተለያየ ሰው ጋር በጣም ማየት ያሳፍራል። እኔም ወንድ ይዤ ልምጣው እንዳታረጅ ምንም ለቀልድ ካንቺ አይጠበቅም። ሃይሚዬ ትልቅ ልጅ ነሽ፣ አስተዋይ ልጅ ካንቺ አይጠበቅም። ብሩክም ትላንት ባልን ነገር ከደበረ በጣም ይቅርታ። እኛ ሌላ ነገር መስሎ ነው ማንም በቃ ሌላ ነገር ነው እንዴ ከቪዲዮ እኮ ምንም ሌላ ነገር አይደለም። በቃ ሪል የሆነ ነገር ነው ያሳየን። በቃ ምንም ሌላ ነገር የሚመስል ነገር ሳይሆን በቃ ያን ሰው እኮ ማንም ሃይም ተናዳበታለች እኮ ይሄን ነገር ፋሚሊም እኮ ቤተሰብ አይቶት ኦዲየንስ አይቶት ተናዶበታል እኮ። ይሄ ነገር እኛ እንዲመለስ ነው እንጂ ተናገርነው የሚያስቀይመው ነገር አይደለም እኮ። አሁን በቃ ነገር ከጥፋት እንድትመለስ ነው። አሁን ነገሩን ከማጋጋል የለም ማቀዝቀዝ ይቀላል። እኛ እንደ ታናናሽ ወንድም እንደ ወንድምነት እንምከረ። ከአንድ ሰው እኮ ከእሳት ውስጥ ከሚገባ ይልቅ ማውጣቱ ይቀላል እኮ እሳት ውስጥ ከሞተው ይልቅ ማለት ነው። እኛ ይሄን ነገር አንተ ሊያስቀይም አይችልም። እኛ ለማጋጋልም ሳይሆን ነገሩ ለማቀዝቀዝ የሚያህል ነው። አንተም ወደ ደግሞ እንድታስተውል ነው፣ ወደ ራስ እንድትመለስ ነው። እኛ በቃ እንጂ ሌላ ነገር አስበን አይደለም። ቤተሰብ እናንተም ብሩኬን እየተናገራችሁት ነው። በቃ እሱም ያቅሙን እየሞከረ ነው፣ ግን ሴት እያመጣ አይደለም። ያቅሙን ሞክሮ ብሩኬ ያው ለማስታረቅና ነገሩ ለመፍታት ያህል ነው። አንቺን እንዴት እንደምትወጂ ለማወቅ ያህል ነው። እወዳለሁ ስላልሽኝ ነው አላ ከቤት አታባሩ፣ እሷን አታባሩ። በቃ ለምን እንደምታባሩት እኔ እኮ ቤቱ ሁለታችሁ ነው። በቃ ሳትነጋገሩም እኮ መኖር ትችላላችሁ። ይሄው አሁን ብሩኬ እሺ ሰው እኮ ስላስወጣችሁ ነው ይሄንን ነገር ያሰበው። ከቤት ያስወጣሽን ቀን ነው ይሄንን ነገር ያሰቡት አለ። እሱም ተናገረ እና ከቤት አታስወጩ። በመነጋገር ማይፈታ ነገር የለም። ተነጋገሩ። እኛም ያቅማችንን እንሞክራለን። ቤተሰብ ያለው ነገር ከካሜራ ጀርባ የምናስተካክለው ነገር እናስተካክላለን እና ቤተሰብ ብቻ እግዚአብሔር ይርዳቸው። እግዚአብሔር ከጎናችሁ፣ እናንተም እግዚአብሔር የልፋታችሁን ፈጣሪ ይክፈላችሁ። ብቻ እኛም እግዚአብሔር ያገዘንና ይሄን ነገር ለመፍታት ያብቃል። ብቻ ሁሉንም ነገር ማስተዋል ይስጣቸው። ለሁሉም በቃ ሀሳባቸውን ይክፈትላቸው። እንወዳቸዋለን ቤተሰብ።